ዮሐንስ ደግሞ 15 ዓመት ይሄን ሲደምሩት 63 ዓመት ከ3 ወር ይሆናል። ይህንን ነው በ64 ዓመቷ እመቤታችን አረፈች ተባለው። በዚህ ምድር ላይ እንደኛ ተደስታ ሳይሆን ልጇ ተሰቅሎባት እርቃኑን በቀራንዮ ላይ አይታ እርሜ ልኳን በሐዘን እንዲሁ እንደተቆራመደች ነው ህይወቷን ያሳለፈችው። እንኳን እሷ ቀርቶ ዮሐንስ ወንጌላዊ ፈጣሪው ሲሰቀል ጣገው ላይ ስለነበር ራቁቱን ሆኖ ተሰቅሎ ሰውነቱን እንደበረዶ ነጥቶ 6666 ጅራፍ የተገረፈው አጥንቱ በሚቆጠር ደረጃ ሲታይ በአምላክነቱ የቻለው በሰው ደረጃ የማይቻል ያን ሁሉ በትር ያስተናገደ የባህሪ አምላክ ስለኔና ስለናንተ እሱ ተዋርዶ እኛን ሊያከብረን እሱ ሞቶ እኛን ሕይወት ሊሰጠን በሱ ሞት እኛ ልንከብር በሞቱ ሞታችንን ሊሽር አዳም የዲያብሎስ ባሪያ ነው ሔዋን የዲያብሎስ ገረድ ናት የተባለውን የዕዳ ደብዳቤያችን ሊሻርልን ሞታችንን በመስቀል ሊሸከም የተረገመ ሰው በሚሰቀልበት እንጨት ላይ እርግማናችንን ሊያስወግድ ያ የባህሪ አምላክ መስቀል ላይ በዋለ ጊዜ ዮሐንስ ወንጌላዊ እንኳን 20 በኋላ 70 ዘመን ስለ ፈጣሪው ሲያለቅስ ነው የኖረው። ሲያለቅስ ያ እየታየው በለታሩ የነበረው እየታየው አይኑ እንባ ጨርሶ እጅ እስከሚያወጣ እጅ አልቆ ይውስ እስከሚሆን እስከሚደርቅ ድረስ እንባው ለንባ አይኑ ለንባ እንኳን እስከማይበቃ እስከሚደርቅ ድረስ ለፈጣሪው 70 ዓመት አልቅሷል። እንኳን እሷ ወልዳው ያሳደገችው በግብጽ በረሃ አብራው የተንከራተተችው ይቅርና እንግዲህ ይሄን አድርጋ ነው ከይኋላ ፈጣሪዋ ከሞተ በኋላ ካረገ በኋላ ባረገ በ14ኛው ዓመት ነው እሷ ያረፈችው በ49 ዓመተ ምህረት በ49 ዓመተ ምህረት እመቤታችን ያረፈችው መቼ ነው ንገሩኛ መቼ ነው ያረፈችው? ጥር 21 ቀን ነው። አንዳንዴ ተረት አለ ያው ሁሉ ጊዜ የምትሰሙት ነው። አንድ የኔ ቢጤ በጣም ያልተማረ ካህን ኑሮ ማህበር ሊዘክር ይሄዳል የሰኔ ሚካኤል እና እዛ ሄዶ ካህኑ ጸልዮ ዘክሮ ሲጨርስ ተማሪ ተከትሎት የነበረው ውጭ አስቀምጦታል። ያው ተማሪ በውጭ ስለሚቀመጥ ማለት ነው። በውጭ ይቀመጥና አባታችን ዛሬ ሚካኤል ምን ያረገበት ነው ብለው እነዛ ምእመናን ካህኑ ውጥር አድርገው ይዙታል። ቆይ ታይ እንትን ወደ ውጭ አንድ ሽንት ከፍየልን ጣይሉና ወደ ውጭ ወጣሉ። ሰውየው አላወቁት ነው። ውጭ ሲወጡ ተማሪው ተሜ ዛሬ ሚካኤል ምን የሆነበት ቀን ነው ይሉታል። ተሜ ደግሞ እሳቸው በልተው ጠጥተው እሱ ገና ትራፊ እየጠበቀ ከውጭ ስላለ እርር ብሎ ስለነበረ አይ መምህርዬ ዛሬማ የሞተበት ነው ይላቸዋል። እንግዲህ ከውጭ ተመልሰው በኮንፊደንስ ሲገቡ ምንድን ነበር ያላችሁ ምእመናን ቅድም ሲሏቸው ሚካኤል ምን ያለበት ነው ሲሏቸው ሚካኤልማ ዛሬ የሞተበት ነው አሉ። ተማሪው ከውጭ ወይኔ አለ። ምን ሆንክ ተገኙ? ሚካኤል መሞቱን አልሰማሁም ነበር ገና ዛሬ አረዱኝ አለ ይባላል። እዚህ ስመጡ የባሉን መሰረት መነሻ መድረሻ ማወቅ ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ችግራችን ይሄ ነው። ፕሮቴስታንቱ አንድ ቀን ቤተ ጸሎት የሚባለው ቦታ ከሄዱ በማግስቱ 5-6 ጥቅስ ለቃቅመው ወዲያውኑ ያንን እያሯሯጡ መንፈስ ቅዱስን ተመልተሻል ኢየሱስን ተቀብለሻል እያሉ እንደ ከለመደሪ ጎማ የሚሞላ ይመስል ሲያሯሩጡ ይውላሉ። እኛ ግን 30-40 ዓመት ቤተ እግዚአብሔር ተቀምጠን አንድ ቃል እንኳን ሳንይዝ ስለ ሃይማኖታችን ሳንመሰክር ወደ መቃብር እንወርዳለን። የኢትዮጵያ ምእመናን ይሄ ነው። በጎ ስራችን ሳያንስ የምናረገው ብዙ ነው፣ የምንሰጠው ብዙ ነው፣ እምነታችን ጥሩ ነው። ለእምነታችን ግን ለማወቅ አንጣጣርም። ለስጋ ኑሯችን የምንሮጠውን ያህል ስለ እምነታችን አንጠይቅም። አባት እንኳን ምን ይዘው ግድግዳ እንዲረጩልን ብቻ ነው። እንዲያስተምሩን አይደለም፣ ንስሐ እንዲሰጡን አይደለም፣ እንዲለውጡን አይደለም፣ ለስጋ ወደሙ እንድንቀርብ አይደለም፣ እንድናዝዙን አይደለም፣ በድያለሁ ብለን አይደለም። ቤት ብቻ አልቁልን ነው የምናውቀው። ያ አይደለም ዋናው ዓላማው። ተምረን የእግዚአብሔር መንግስት እንዲኖርስ ነው ትልቁ። እኛ ከተቀደስ ግድግዳው ምን ኃጢአት አለበት? የኛ ህይወት ከተለወጠ ቤቱ ምን ኃጢአት አለበት? እኛ ዘንድ ነው ችግሩ። የኛ ህይወት ይለወጥ
አያችሁ ስለዚህ የባሉ መነሻ መድረሻ ማወቅ ያስፈልጋል እመቤታችን ያረፈችው ጥር 21 ቀን ያረፈችው በጌቴሴማኒ በኢየሩሳሌም ጽርሐ ጽዮን የሚባለው ዛሬ መስቀላውያን የሚባሉ የጀርመን ፕሮቴስታንት ትልቅ ቤተክርስቲያን ገንብተውበታል አላው ላይ እመቤታችን እዛ ነበር ርስቷ ነው ያካባቢ በጌቴሴማኒ የእናት ያባቷ ርስት እዛ ነበር ያረፈችው ሐዋርያት ስታርፍባቸው በክብር በራስጌ በግርጌ ብለው ገንዘው የፈጣሪን እናት አዘጋጅተው ሊቀብሯት ወደ ርስቷ ወደ ጌቴሴማኒ ይዘዋል ሊሄዱ ሲሉ አይሁድ በመቀኝነት በቅናት ከይቀደም ልጇን ተነሳ አረገ እያሉ በእምነቱ ባፈሩ ሰው ሲያድን ሙስ ያነሳ እንዲህ እያሉ ሲበጠብጡን ሲያውቁን እኛንም ፈጣሪያቸውን ሰቅለው የገደሉ እየተባል ስንሰደው ኖር ዛሬ ደግሞ እሷንም ተነሳች አረገችሉናልና ምን እናርግ ብለው ምክር መከሩ ክፉ ምክር ይሄ ምን ያስደንቃችኋል ወደ መቃብር ይዘዋ ሲሄዱ አልጋውን ነጥቀን በእሳት ብናቃጥላት ከዚህ ሁሉ እናርፋለን አሉ አይ ሰው እኮ እስካሁን እግዚአብሔር ከስነ ፍጥረት ወገን እንስሳት አስቸግሮት ያውቅ እጽዋት እግዚአብሔርን አስቸግረው ያውቅ ይሄንኳ ስጋ በልተው ውሃ ተጎንጭተው የሚኖሩት አራዊት እንኳን እግዚአብሔርን አስቀይሞት ያውቅ በምድር ላይ እስካሁን አመፀኛና እንቢ ያለ ለሰውም ለእግዚአብሔርም ያስቸገረው ሁለት እግራ ሰው ብቻ ነው መቼ እንደምንመለስ አይገባኝም አዳ እንዲህ ያለ ክፉ ምክር ተመካከሩና እመቤታችንን ሐዋርያት ወስደው ሊቀብሩ ይዘው ሲሄዱ ከመንገድ ላይ ታውፋንያ የተባለ አንድ የሞሰው እኔ ያልጋውን ሸንኮርዬ ወጥትላችኋለሁ እናንተ ያን ጊዜ ሌላውን ጉዳይ ፈጽሙ ብሎ እሱ ይህንን ምክር መከረ እየገሰገሰ ሄዶ አልጋውን ስቤ ከሐዋርያ ላይ ጥላለው ሲል የእግዚአብሔር መልአክ ቀኝ እጁን ቀጣው በሰይፍ ቆርጦ ጣለው እጁ ካልጋው ላይ ተንጠልጥሎ ቀረ እኔ ጋር ናችሁ ከያውኋላ አለቀሰ ጮኸ ቅዱስ ጴጥሮስን ጮህበት አለቀሰበት እርዳኛ ወደ እመቤታችን ለምና አሁን በፍጹም ልቦና በእምነት ወደ እመቤታችን ለመነ እጁን መልሰህ እንደነበር አርግልህ ብላ እጁን እንዲሰካለት አድርገዋለች ይሄ አርቲፊሻል እጅ አምጥቶ እንደመቀም ያህል ነው ይሄ ምናልባት ለሰው ሲነገር ከባድ ይመስላል ለእግዚአብሔር የሚሳነው ነገር አለ ደረቅ ግንባር ላይ አይን ማን ፈጠረና ማን ነውና እኛም እንዲህ አርጎ አሳምሮ ከግር ጥፍር እስከ ራስ ፀጉር ማን አዘጋጀና እንኳንስ የተቆረጠውን ማያያዝ ጥንቱን ማባልቦ ማን አመጣንና ለእግዚአብሔር ምንም የሚሳን ስለላርግለት አለችው ቅዱስ ጴጥሮስ ያንን መልሶ እጁን እንደነበር አድርጎለታል ከይዋላ እመቤታችንን ስጋዋን ከዛ ነጥቆ ቅዱስ ዮሐንስን አድርጎ ወደ ገነት ወስዷታል ሐዋርያት እመቤታችንን ባለመቅበራቸው ከጥር ጀምረው ሲያዝኑ ሲተክዙ ሲያለቅሱ ቆይተው በ8ኛው ወር ነሐሴ 1 ቀን ልክ የዛሬ 15 ቀን እናንተ ሱባኤ እንደጀመራችሁበት ጾም እንደያዛችሁበት ከነሐሴ 1 ቀን ጀምረው ሱባኤ ገቡ ሱባኤው ምን የሚል ነበረ እመቤታችን ስጋዋ የት እንደደረሰ ምን እንደገባች እግዚአብሔር እንዲገልጥላቸው ከበኋላ እግዚአብሔር በ14ኛው ቀን ልክ እንደዛሬው እመቤታችንን ስጋዋን ለሐዋርያት እግዚአብሔር ሰጥቷቸዋል እነሱም ያንን ወስደው በጌቴሴማኒ ቀብረዋል ልክ ዛሬ ቀብረው ነገ ወዲያ በ14 ተነስታ 15 በ16ኛው እንደ ልጇ ተነስታለች ወደ ላይ አርጋለች ይሄ ጊዜ ነው ቅዱስ ይሄ ጊዜ እሷ ወደ ላይ ስታርግ ቅዱስ ቶማስ ሐዋርያው ከህንደኬ አገሩ ሲያስተምሩ ህንድ ነበር ጣው ሲያስተምርበት የነበረው ከህንድ አስተምሮ ይመለስ ነበር በሰረገላ ነበር በነፋስ ሰረገላ ተጭኖ የሚሄደው ለምን ቶማስ እጅግር የለው እጅግሩ ምን ሆኖ ይመስላችኋል የህንድ አረማውያን ቆራርጠው ጥለውት የገዛ ቆዳውን ገፈው በቆዳው አሸዋ ቆጥረው በሰውነቱ ላይ ጨው እየነሰነሱ
ከብት እንዲገጣው አድርገው መከራ ስቃዩን